በጣም ዋናው ነገር ሰው የማይረዳው የጊዜ መሰረት ምክንያቱም ከምላችሁ በላይ ጥናት የሚናገረው ፎርማል ፖርኖግራፊ አዲክት የሆኑ ተመልካቾች በሳምንት ውስጥ እስከ 12 ሰዓት ፖርኖግራፊ ይመለከታሉ። ስልካቸውን ሊያስነኩን አይችሉም፣ ምክንያቱም እዛ ነገር ውስጥ እየተደበቁ ነው እና ይባስ የብቸኝነት ስሜት እንዳይሰማቸው እዛ ነገር ውስጥ ይገባሉ። ግን ይባስ ደግሞ ብቸኝነት ስሜት ውስጥ ይገባሉ እና ወደ እንትን እየሄደ ነው፣ ወደ ጥልቀት እየሄደ ነው ነገሩ። የሚወጣውን ለመውጣትም ፕሮሰስ እንዳለው ሁሉ ምንድን ነው የሚያምነው በዚህ እንዴት ነው የሚያደርገኝ አድርጎት ሳይሆን እዚህ ነው እንዴ ለካ ይሄንን እንዲያልሆኑ ለካ እንደዚህ ያህል ጥልቀት ለካ እንዲመጥፎ ነው ያልገባበትም ይጠነቀቃል። ጫፍ ላይ ድንበር ላይ ደግሞ ያለ እንዲህ እያለ ያለም ሰው ደግሞ በጥልቀት ውስጥ ያለ ሰው ደግሞ ቀጥሎ እናወራለት ነገር እንደዚህ ብሎ ይጠበቃል። እና እንዴት መውጣት ይቻላል ወደሚለው እንግባ። በጣም አንገብጋቢ ጉዳይ ነው፣ የብዙ ሰዎችም ጥያቄ ነው ብዬ አስባለሁ። እና እንዴት መውጣት ይቻላል የሚለውን ሀሳብ ተሰናኝ ያኛውን ብቻ አንስተን እንዳናል ማንሳታችን ደግሞ ተገቢ ነው። ምክንያቱም ሰው ያለበትን ማወቅ በደንብ ምን እያደረገ ኢግኖራንት አድርጎት ሳይሆን እንደዚህ ነው እንዴ ለካ ይሄንን እያልሆኑ ለካ እንደዚህ ያህል ጥልቀት ለካ እንዲመጥፎ ነው ያልገባበትም ይጠነቀቃል። ጫፍ ላይ ድንበር ላይ ደግሞ ያለ እንዲህ እያለ ያለም ሰው ደግሞ በጥልቀት ውስጥ ያለ ሰው ደግሞ ቀጥሎ እናወራለት ነገር እንደዚህ ብሎ ይጠበቃል ያስባል። እንግዲህ መፍትሄዎችን ሀብለን ስናነሳ የመጀመሪያው ግልጸኝነት ትልቅም ደግሞ ፖርኖግራፊ የሚከለክለው ሰው ከዛ ነገር እንዳይወጣ የሚከለከልበት ምክንያት ግልጸኝነቱ ስለሌለ ኤኒ ታማሚ ወደ ሆስፒታል ሄዶ ምንድን ነው የሚያምን መስል እንዴት ነው የሚያደርገኝ ዶክተሮቹ ምንም በነገራችን ላይ ምርመራ ከማድረጋቸው በፊት ሕክምና ቦታ ብትሄዱ ይታወቃል። አብዛኛው በሽታ ተመሳሳይ ባህሪ ያለው ታይፎይዶች ተመሳሳይ ባህሪ ያላቸው፣ ራስ ምታት ተመሳሳይ ባህሪ ያላቸው፣ የጉበት በሽታ ተመሳሳይ ባህሪ፣ አይን ለምሳሌ ቢጫ የሚያደርግ በሽታ ሄፓታይተስ ቢ እንደዛ እና አይንህን አይተው ያውቃል። ስለዚህ ይጠይቁሃል ምንድነው እስቲ እንዴት ነው የሚሰማው ሳይመረምሩ ሊያውቁ ይችላሉ በቃ ከልምድ ዝም ግን ካልካቸው እንደዚህ ፕሮሰስ ልታበዛባቸው ሊፈልጉ ነው ገና እንዲያደርጉ ነው ሄድ ከዚህ ነው ጤነኛ ነህም ብለው ሊያስፈልጋል። ግን እኮ ታማል እያጣህ ያለ ነገር አለ፣ ጤና እየሞትክ ሊሆን ይችላል። ልክ እንደዛም ፖርኖግራፊም እንዲህ ሰው አይታችሁ አታውቁ ፐብሊክ ላይ ቁጭ ብሎ ሲመለከት ላታዩ ትችላላችሁ ቤቱ በድብቅ ካሜራ። ስለዚህ የመጀመሪያ አዳጋች የሚሆነው ግልጸኝነት ባለመኖር፣ እርዳታ ፍለጋ ካልጠየቀ ሰው እርዳታ እንዴት ያገኛል? ስለዚህ መጀመሪያው እርምጃው እንዴት ከዚህ መውጣት ይችላል? ሰው እርዳታ መጠየቅ። እየሰጠመ ያለ ሰው መቼም እየሰጠምኩ ነው እየሰጠምኩ እንዳለ ማወቅ የለባቸውም ይባላል። እየሞትክ ነው ብራዘር። ብቅ ባገኘህ ሰዓት ማቦራጨቅ የምትችለው ማለት ለማን ይጩሁ ነው አሁን አብሮ ማይዟል ደግሞ ላይፍ ሴቨር ተብሎ ላይ እና ምንም ቢሆን ብቻ ያ ሰውዬ የኝ ነው የሚያወጣኝ አካል። አንዳንዴ ሰው የትም ተንቦራጭ ለመውጣት ይሞክራል፣ ወይ ደግሞ ከአንተ የጠነከረ ፊርም የሆነ ግራውንድ ላይ ትወጣለህ፣ ያንን ትደግፋለህ። ስለዚህ ግልጸኝነቱ የሌለው አንዱ ከዚህ አንጻር ነው። ማጋ ገበና የለናገር ማንን ላስረዳ ማንን ልጠይቅ? እና ለዚህም ደግሞ መቼም በህይወታችን እግዚአብሔር እድል ይሰጠናል። አንድ ማቹር ነው የምንለው ልንመለከተው የምንችል ሰው እግዚአብሔር ያስቀምጣል። ያው ለሰው ትልቁ መድኃኒት ስጦታው ሰው ነው። አሁን እንኳን እኮ እናንተ ይህን ሀሳብ አንስተን ስናወራው የሆነ ሰው ሚዲያ ላይ እግዚአብሔር እየሰጠው ነው አቅጣጫ የሚያሳይ በጣም እንዲሁም አሪፍ ነው ማለት ነው። ስለዚህ ማጋ ሊሄድ የሚለው መጀመሪያ የትም ሳይሄድ ልክ እነዛን ነገሮች ሰርች አድርገው እንደሚቀርብ ሰርች ማድረግ፣ በዚህ ነገር ሊረዱት የሚችሉ ጽሁፎችን ጥናቶችን ማንበብ። ሰው እኮ ኢንጂነር የሚሆነው እኮ ምንም
አንብበውና ተምሮ መቼም ሲወለድ ኢንጂነር የሆነ ሰው ያንን የሚያክል ግን ትልቅ ሙያ ሀገርን የሚገነባ መኖሪያን የሚገነባ ሙያ የተቀበለው ተምሮ። ስለዚህ ከእንደዚህ አይነት ነገር ለመውጣት ለመማር ጊዜ መውሰድ አለበት። ግልጽ የሚሆነው አንዱ ለዛው ላይ ተጠቅሞ ነው ማለት ነው። እንደዚህ አይነት ችግር ውስጥ ነው እንዴት አድርጌ ይወጣል። ሁለተኛ ደግሞ በየሴክተሩ መንፈሳዊ ተቋማት እኔ በተለይ ሰዎችን ሰጀስት ማድረገው ጉዳዩም ከስጋዊ ምናምን ባለፈ በጣም መንፈሳዊነቱ ስለሚያመዝን መንፈሳዊ ተቋማት ከእግዚአብሔር ቃል ከመጽሐፍ ቅዱስ ሪፈራል ምንም ነገር ላይ ጠንካራ ፊርም የሆነ ነው እግዚአብሔር ቃል ምንም ነገር ሊያላቅቅ የሚችል እንደዚህ አይነት ቦታ ላይ የሚያስተምሩ ሰዎች የሚያገለግሉ ሰዎች በዚህ ቦታ ላይ የሰነበቱ የቆዩ ኤልደርስ የሆኑ ሰዎችን ማማከር ጥሩ ልምድ ነው። በዚህ ሁኔታ ውስጥ ነው ያው ይሄንንም ደግሞ ሰው መምረጥ ይፈልጋል። ለምሳሌ በኤጅ በጣም ዲፈረንት ካለ ይከብዳል። ትልቁ ሰውዬ እንደ ነገር መረከታለሁ ማለት ይከብዳል። ፒር የሆኑ ግን የሚያስተውሉ በቃ አለ እኮ ገና አይተህ እኮ አንዳንድ ሰው ታውቃለህ ንግግሩን አይተህ ታውቃለህ ላይፉን አይተህ ታውቃለህ እና ፕሊዝ ሄልፕ በትንሹ በሂንቱ ነገር ብነግረው ይሄ አያሰጣኝም የዞረ እንዲቆምና አሁን እንትና ኤልሳ እንደዚህ ህይወት ውስጥ ነች አይለኝም ብለህ ካሰብክ ለዛ ሰው ማውራት ከቤተሰብ ጋር ያለን ኢንተራክሽን ይጠቅማል። ግልጦች ከሆነ ገና ወደ ጉዳዩ እየገባን እያለ ያው አንዳንድ ቤተሰብ ላይ ረዳ ይችላል እንዴት ልጄ ብሎ አካፋና ዶማ ላይ ግን አንዳንድ ደግሞ በተለይ በዚህ ዘመን ዋይዝ የሆኑ እናቶች አባቶች አሉ በጣም የሚደነቅ ልጃቸውን ጓደኛ አድርገው ጀምሩ በጣም ትልቅ ነገር በጣም እንዲህ አይነት እናት አባት ካላችሁ ተመስገን ከሌላቸውም ደግሞ ወደ ምን ከሌላቸው ይሄ መጀመሪያው ነገር ነው ያስባል። እስቲ እናንተስ ግልጽኝነት ለማውራት አሳፋሪ ተግባር ነው ማለት እንደ ኢትዮጵያዊ ካልቸራችን ነው እንደዚህ አይነት ነገር ላይ ጥሩ አይደለም መደምና ሰው ማግኘት ትልቁ መፍትሄ ነው ብዬ ነው ማስበው በጣም እና እናገኛቸው ሰዎች ደግሞ ምን ያክል ገመናችን ሸፍነው ወደ መፍትሄ ያመጡልናል ሊፈርዱብን ነው ይባስ ወይኔ ባልነገርኩት ብለን ራሳችንን ድጋሚ ወደ ብቸኝነት ስሜት ድብቅ ውስጥ ከመክተታችን እውነት ነው። አሁን ችግሩ ምንድነው ሌላው ዓለም ላይ በዚህ ጉዳይ የተመደቡ ፕሮፌሽናልስ ሳይካትሪስት ፕሮፌሽናልስ ናቸው። በምትጠይቃቸው ነገር ላይ ተዘጋጅተው እየጠበቁ ነው። ስለዚህ ሙያተኞች ናቸው። የአንቺን ጉዳይ ማውራትና ግድ የላቸው አንቺን ግን በዛ አቅጣጫ ላይ አቅጣጫ ያስይዙሻል። ስለዚህ በስርዓት እንዲሁም ትልቁ ስራ ሳይካትሪስት የተጎዱ ልቦችን መንፈሶችን ለማደስ የሚጥሩ በጣም ትልቅ ሙያ ነው። ሰውም ደግሞ ልክ ድሮ እንዲሁም የንስሐ አባት ምናምን ይባላል ለመናዘዝ በዚህ ሁኔታ ውስጥ ነኝ ብሎ ለመናገር። እነዚህ ግን ምንም ያው መንፈሳዊ ነገር ሳይሆን ካለህበት ችግር ጋር ጥናታዊ ነገር ስላላቸው ይናደርግ እንዴት እየተሰማ ነው ከተተል ያደርጋሉ ፕሮፌሽናሊ በገንዘብ እና ግልጽኝነት ምን ይጠቅማል ምክር እንድታገኝ ነው። ስለዚህ ምናልባት እኛ እነዛ ሙያተኞች ጋር መሄድ ላይ ተጠበቀብን ላናገኝ ማክሰሱን እንችላለን። ግን ደግሞ መልካም ነው ምድራችን ብዙ በአእምሮ የበለጠጉ ሰዎች ነው። አሁን ደግሞ በጣም እየተነሱ ያሉ በጣም ጥንቁቅ የሆኑ አስተራራቸው ቆንጆ የሆነ መንፈሳዊ የሆኑ ሰዎች አስተዋይ ሰዎች አሉ። አክሰስ እንደሱ ማለት በቃ ስለታመኑ በዛ አቅጣጫ ደፈር ብሎ ማለት ነው ማለት ነው። ያው ስቴፕ እንደዚህ ሆነን አንድ እርምጃ ከተራመድን በኋላ ሰዎችን እናማክራለንና የሰዎችን ምክር መስማትም ትልቅ ነገር ነው። ችግራችን ብቻ አውርተን መፍትሄ ይሰጡናል እና በዛ መፍትሄ ማድረግ ያለብን ነገሮች ይነግሩናል ሰዎች። ምክንያቱም አንተ ጋር ሰዎች መጥተዋል እንደዚህ አድርጉ ብላችኋል። እዚህ እነዛን ነገሮች ደግሞ እንዲያደርጉ ከነገርካቸው በኋላ ያን ነገር ካደረጉት ይወጣሉ እንደሚወጣ እናምናለን። ልክ ምንም ነገር ይከብዳል ብለን ማመን የለብንም። ብዙ ጊዜ በዚህ አጋጣሚ መነሳት እንችላለን። ስፔሻሊ ፖርኖግራፊ አዲክት የሆኑ ሰዎች ኦብቪየስሊ ወደ አንተ መጥተው ምክር ሲጠይቁ ከዚህ በፊት ሞክረዋል ለመውጣት። ስለዚህ አንዳንዶቹ እንዲያውም ብዙ የሞካከሩ ናቸው
እና ኦልሬዲ ማይንዳቸው ላይ ምን አለ አሁንም መሞከርና ለመውጣት መልሼ እዛው ነው። ይሄ በራሱ የአለማመን እርምጃ በፍርሃት ነው እየሄዱ ያሉት። ስለዚህ የመውጣት ነገራቸውን የበለጠ ያከብዳል። አልችልም እያልሽ ብትሄጂ አለመቻል ነው የሚሆነው የሚሳካልሽ ታረግ። ስለዚህ አዲስ ነገር የሚፈልግ ሰው ሊመጣ ይችላል፣ ግን እሱ የሞከረውን ሊሆን ይችላል የምትነግረው ካለ እንዳንተ ሰው ብዙ የጣረ ሰው ሊመጣ ይችላል፣ ደግሞ የመጀመሪያም ሊሞክር የሚመጣ ሰው ይችላል። ስለዚህ ሪፒቲሽን ነው ወደዛ ህይወት ውስጥ የሚገባው በተደጋጋሚ እዛ ውስጥ በማድረግ አንድ ቀን ያየን ሰው አዲክትድ ነው ማለት ስለማይችል ድንገትም ሲያልፍ ያየቁ ሰው ሊኖር ይችላል። ግን ፈልጎ ያን ነገር ዛሬ ነገም ከነገ ወዲያ አንዳንዴ ማየት ላይ ተጠበቅበት ይችላል። ይሄን አስቀምጦ እዚህ ጋር ይታያል፣ እዚህ ጋር ቀርቷል። በቃ በዛ ደረጃ ላይ የመጣ ሰው ከሆነ ብቸኛ ያለ አማራጭ አሁንም ቀጥሎ መመክረህ ነገር ሪፒቲሽን የልማድ ነገር ትልቅ ኃይል ነው። የትኛውም ሰው አይደለም ከፖርኖግራፊ ለመውጣት ምንም ነገር ላይ ሰክሰስፉል መሆን ከፈለገ የልማድ ህይወት ነው። ዛሬ ያደረግሽው ሳይሆን በየቀኑ የምታደርጊው ነገር ነው። አንድ ጊዜ ምን ይባላል ምንድነው ነጠብጣብ ውሃ ባልዲውን ይሞላል። እኛ ስናየው ውሃ የተከፈተ ይመስላል፣ ግን ያለማቋረጥ ስለተንጠባጠበ 2 ቀን 3 ቀን በኋላ ውሃው ሙሉ ነው። እንዲሁም ባልዲውን ልንቀይር ይጠበቅብናል። እና አሁንም እነዛን ነገሮች ልማዶቻችን እስኪሆኑ ሰብኮንሺየስ የሆነው ማይንዳችን ጋር እስከሚሄድ ድረስ ሰብኮንሺየስ ማለት ለምሳሌ አሁን ከዚህ ስንወጣ እዚህ ሰፈር ያለ ሰው ካለ ወዴት እንደሚሄድ ያለ ወዴት ነበር የሚሄደው ቤት ጋር ነበር አይልም፣ አያስብም፣ አያወራም። ሰብኮንሺየስ ብዙ ጊዜ እነዚህ ደረጃዎች ስለሄድ ወደዛ ብሎ ያመራል። ሌላም ነገር ስልክም ይያወራል። ግን የመጀመሪያው ከሆነ ሁለተኛ ከሆነ ቤት ነበር መንገዱ ብሎ ቆም ብሎ ያስብ ሬዲ ያደርጋል ራሱ። ስለዚህ አሁን ሬዲ አድርገን የመጀመሪያዎቹን ለመውጣት እየተንደረደረ ከዛ ነገም ደግሞ ያንን ድርጊት አድርገን ከነገ ወዲያ ያንን ድርጊት አድርገን የሆነ ሰዓት ላይ ሰብኮንሺየስ ስለማይስ ያኛው ሳይሆን ይሄኛው አለማድረግ ነገር ላይ ልማድ ሆኖበታል። በቃ በዚህ ነገር ውስጥ ራሱ ለዛ ነው ከዚህ ጋር ከግልጽኝነቱ ጋር ቀጥሎ የሚመጣው። ቀደም አንቺ ማንስተሽዋል አቢጊያ ህሊና ደግሞ የሚባል ነገር አለ። እሺ መፍትሄ ተነገረሽ ደግሞ ያ የቆሰለ ነፃ ያልወጣ ህሊና አለ፣ ሁሌ የሚኮነን የሚከሰስ ያ ህይወት ውስጥ ነኝ። እሱን እንዴት እናክማለን? መጀመሪያው መንፈሳዊ ህክምና ያ ሰው ንስሐ ማለት መመለስ። ወደዚህ የሄደ የነበረ ሰው ወደዚህ ሲመለስ ንስሐ አደረገ። ስለዚህ መመለስ አለበት። በቃ ከዚህ በኋላ በዛ ህይወት ውስጥ አይደለም። ባለፈው ትላንት ባደረከው ነገር ህሊናህም እንዳይከስ ነፃ ማውጣት ያ ሰው አይደለም አልፏል። ከዚህ በፊት ነበር ማለት ነው፣ ከእንግዲህ በኋላ አላደርገው። ከዛ በዚህ ውስጥ የበደልነው ኃጢአት ሆነ የበደልነው አካል አለ። እግዚአብሔርን ይቅርታ መጠየቅ አንዱ ነፃ የሚያወጣል። ለምን የምንኮንነው እግዚአብሔርን በድያለሁ፣ እግዚአብሔር ይቅርታ ንስሐ ማለት ይሄ ከዚህ በኋላ አላደርገው። መጀመሪያ ስቴፕ ከህሊናሽ ጋር ሰላም ትሆናላችሁ ማለት ነው። ከዛ ደግሞ እርዳታ መጠየቅ። አሁን ሰዎችን እርዳታ እንደጠየቅ ነው ጸሎት ያስፈልጋል። እግዚአብሔር ወይ ይሄን ነገር አክሰኝ ብዙ ነገር እንጠይቃለን ማለት ምንም ነገር ትልቁ እርዳታችን መጀመሪያ እግዚአብሔር በግልጽ በእግዚአብሔር ፊት ጊዜ ወስደን ከዛ ነገር ምን ወጣበትን አቅጣጫ እንዴት አንዳንዴ አቅጣጫውን ማይተን ማድረግ እንድንችል ጸጋው እንዲበዛልን መለመና። ምክንያቱም ያው ጸሎት መቼም ኢፌክቲቭ አይደለም ምንልበት ሁኔታ የለም። ብዙዎቻችን የሆነ የተነካካል ከቤተሰብ ሊሆን ይችላል፣ በግል ህይወታችን ጸሎት አስፈላጊነቱን የምናውቀው ደግሞ ጾም ጸሎት ብናረግበት የበለጠ ታጠነክሩታላችሁ። በዚህ ጉዳይ ላይ ሲሪየስ ነኝ እያለ ምክንያቱም ሰው ሲጾም ቁርሱን መስዋዕት እያደረገ ነው፣ ምሳውን መስዋዕት እያደረገ ነው እና አንድ ስቴፕ ደግሞ ጉዳዩ ሲሪየስ ነው እያለ ነው። ምግብን መስዋዕት እስከማድረግ ድረስ እግዚአብሔርን እየለመን ነው ያለው ጉዳይ ነው። ያ ምን ያደርገናል? ያበረታናል፣ እርምጃችንን ያፈጥነዋል። እኛም ቆራጥነታችን እያደገ ይመጣል። መስዋዕት መሆን የምትከፊበት ነገር በዛ ነገር እየተሰጠሽ ትመጫለሽ። ለምሳሌ እድር 10 ዓመት አዋጥተሽ 11 ዓመት ላይ እምቢ አትይ ተመድረሽ ነው ታውቃለሽ። ለምን 10 ዓመት ዋጋ የከፈልኩበት ነገር እንዴት ተወዋል?
ስለዚህ አሁን ምሳሽን ቁርስሽን እየተውሽ ደረጃ ከሆነ እየጸለሽ ያለሽው እግዚአብሔርን እየጠየቅሽ ያለሽው ሞር ወደ አለማድረግ ወደዛ ነገር ወደ አለመመለሱ እየሄድክ ነው። ዲፎልት ነው እግዚአብሔር ያዘጋጀው መንገድ ነው እያስናል። ከዛ ምንጮችን መድፈን ወሳኝ ነገር ነው። አንዳንድ ጊዜ ምንድነው በወርቃማ ሳህን አይቀርብልሽም ስኬት። በቃ አንተ የምትከለክለው የምታስቀርበው ነገር አለ። በቆንጆ ድስት በትሪ በቆንጆ ሳህን ባለባማ ሳህን ላይ ተደርጎ ይመጣልኛል ብለህ ካሰብክ እየተሞኘ ማንም እንደዛ ይመጣል ሲል እንደዛም ከመጣ ቫልዩን ሳናቀውን ቀርና ሉዝ ልናደርግ እንችላለን። ስለዚህ ምንጮችን ደግሞ መድፈን አለብን። ምንጮቹ እነማን ናቸው? ለምሳሌ ቅድም ያነሳናቸው ሶሻል ሚዲያ ስማርትፎን ነው። ስማርትፎን ነው ኢዳት ወርዚ ስማርትፎን እንትቼ እንግዲህ ኪንኪ ምንላቸው ብዙ ማለት በዚህ የማገኘው ነገር ባጣና ይሄን ቤዝ ህይወቴ ይጠቀማል ብለን ማሰላሰል ምናልባት ለመርጣቸው ምናላቸው ነገሮች ይችላል፣ ግን ዲሲዥን ይጠይቃል። ወደ ትንሽ ሊወስድ ትመጫለሽ። ጥሩ ነው። ኢኮኖሚካሊም ፋይናንሻሊም ይሻላል። ኢንተርኔት የሚወጣው ወጪ ይቀንሳል። ጊዜያችን በጣም ሴቭ ይሆናል። በጣም እና ስልክን ሄሎ ለትክክለኛ ዓላማው ብቻ መጠቀም ናይስ። ግን ከስራ ጋር አሁን ሊገናኝ ይችላል። እሱ ብዙ ጊዜ ከባዱ ነገር እሱ እንደዛ ሁሉንም ሰው በዛ መንገድ ማድረግ አይቻልም። ዲሲፕሊን ማድረግ የራሳል። ለምን ያህል ጊዜ ለምሳሌ ቀደም ያልከው ሪፒቴሽን አእምሮአችን ሰብኮንሺየስ አእምሮአችን በሪፒቴሽን ነው የሚሰራው እና ያ ድግግሞሽ በምን ያህል ጊዜ ውስጥ አዎንታዊ ድግግሞሽ አድርገን ከዛ ነገር ውስጥ አእምሮአችን መውጣት ይችላል? እንዳንተ አመለካከት ይመስለኛል። ማለት አንቺ አሁን ምናልባት ሰው ስራውን ወይ ዲፋልት ሊያደርግ ወይ ሙዝ ሊያደርግ ይችላል። ሌላ መንገድ መጠቀም ይቻላል። ለስራ ስትል የሆነ ቦታ ሄደ መጠቀም ይችላል። ግን ይሄን ሁሉ ሪስክ መውሰድ የማልችልበት ሁኔታ ነው ካልክ ያ አሁን የምርጫ ጉዳይ ይሄ ነው። በጣም አንገብጋቢ ላንተ ወይስ ላይፍ ነው? ይሄኛው ላይፍ ላይ ኢፌክት ያመጣል። ነገ ከነገ ወዲያ ጥሩ ሰው ነው እያሰብክ ከሆነ ስራው ለጊዜው ያልቀር አንተ ጤነኛ ሆነ መጀመሪያ ወደ ስራው ተመለስ። እንዲህ አይነት የመብሰል ዲሲዥኖች ጋር ሰው ግዴታ ይላል። ግን በጊዜ አንዳንዴ መውጣት የማይቻልበት ነገር ይገባል። ስለዚህ በጊዜ ሚዛናችን ላይ አመዛዝነን ነው በዚህ ከቀጠልኩኝ ብዙ ጊዜ አርቄ አውቃለሁ። ለምሳሌ በጣም ሰው ኢምፖርታንት የሚላቸውን ነገር ሰዎች ያውቃሉ። ፊውቸርን ሳይ ማለት ምናልባት ደሞዝ ሊሆን ይችላል ማለት በዛ ጊዜ አስተማሪ ሊሆን ይችላል ማጣው አስተማሪ ንጉስ ነው ደሞዝ እንዴት አጣለው ብዬ ግን ህይወቴን ማጣት የማልፈልግበት ደረጃ አለ። ስለዚህ አም ሶሪ ካስተመርስ የሆነ ቀን እመጣለሁ አይ ላቭ ዩ ቻው ወደ ህይወታችን ትመለስ ሲዘን ፐብሊክ የሆኑ ነገሮችን መጠቀም አለ። ለምሳሌ ፒሲ የግዴታ ላይፈልግሽ ይችላል። ፐብሊክ የሆኑ ወይ ደግሞ የቤተሰብ ስልክ መጠቀም፣ የቤተሰብ ፒሲዎችን መጠቀም፣ ከዛ በኋላ ደግሞ ገደብ ማድረግ ለነሱ ኦፊሻሊ አድርጎ ከዚህ ሰዓት በኋላ ተቀበይ፣ እቺን ስራ እየሰራው ነው ይሄን ታረግ ተቀበይ ብሎ ገደብ ለራስ ማስቀመጥ ወሳኝ ነገር ነው ብዬ አስባለሁ ከዚህ አንፃርና ምክንያቱም የስራ ሁኔታዎች ስለሚለያዩ ፐብሊክ የሆኑ ነገሮችን መጠቀም አንዱ ምን ደበቅበት ቦታ አይደለ ፐብሊክ ማድረግ እያንዳንዱን ነገር ፐብሊክ ማድረግ ጥሩ ነው ብዬ አስባለሁ። አሁን እንደውም ስልኮቻችን ላይ ዘመናዊ መንገዶች አሉ። እንደዚህ አይነት አክሰስ እንዳታገኙ ራሳችሁን መከልከል ይቻላል። ግን ስቲል ደግሞ ለሰው ነገር መክፈት ይቻላል። ዲሲፕሊን ካልሆነ እዚህ ውስጥ ልፋቱ ከንቱ ነው። ስለዚህ በጣም አጠራጣሪ ከባድ ነገር ከሆነ ይሄን በሸጠው ትንሽ ይዋን በገዛ በቃ ላርጋ መግዛት ነው ማለት ብሩን ደግሞ ከኔ ባሻሽ የበለጠ ጠንካራ ውሳኔዎች ጋር ይሄድሽ ትመጣለሽ። ይከብዳል በዚህ ዘመን አንተ ራሱ ከበደ ዘመን ሰው ስማርትፎን በሚይዝበት አንተ እንዴት ነው ያቺን የሚይዘው? በጣም ምንድነው ታዲያ ገበያ ራሱ አለ። ግን ደግሞ በቃ ለተወሰነ ጊዜ ነገራስ ውሳኔ መወሰን ነው ብዬ ነው ያምናል። ፈተና ውስጥ ራስን ከምትከት ፈተናውን ማስወገድ፣ ሌላው ብቸኝነትን ማስወገድ። ቅድም እንዳልከው ለምሳሌ
ከቤተሰብ ጋር ብትሆን አሁን አክቹዋሊ ማዘር አጠገብ ብትሆን አትከብድም አይደል? ስለዚህ ብቻ ናት ከእናት ጋር ዋሉ ጥሩ አጋጣሚ። ከዛ ውጭ ከስራ ባልደረቦቻችሁ ጋር ዋሉ፣ ልታፍሯቸው፣ ልትጠነቀቋቸው፣ ልታከብሯቸው ከምትችሉ ሰዎች ጋር ዋሉ። ሞር ብቻውን ቢሆን ሰው ነው ወደዚህ ነገር የሚጋለጠው ምንም ስለማያለካ ተደበቀ ነገር ላይ ያደርገው ሚስጥራዊ ነገሩን ይጀምር። ስለዚህ ኤቭሪ ታይም ከሆነ ሰው ጋር በጣም ቤስ ጥላችሁኝ እንዳትሄዱ ወይ ሰው ያያየ ቢዚ ማድረግ የሚጠቅመው አንዱ ይሄ በጣም አክቲቪቲ ከሰዎች ጋር ኮሚኒኬት ማድረግ አንድ ነገር መጠመድ ጥቅሙ እዚህ ጋር እና ከምታከብሩት ከምትፈሩት በዚህ ነገር ውስጥ ያየኛል ያሳፍራል ከምትሉት ሰው ጋር ይከብዳል። የማናያቸው አካላቶች ብዙ ጊዜ ሰው አሁን እግዚአብሔርን መፍራት አለበት እግዚአብሔር ያየኛል ሰው ማለት አለ ግን ስለማናየው እግዚአብሔርን ይከብደናል። እግዚአብሔር ያየኛል ብሎ ከሱ ይልቅ የሚያዩን አክቹዋሊ እናትና አባታችን እህት ወንድም ጓደኛ እነሱን የምንፈራ ምን ይሉኛል ይሁን ከነሱ ጋር ዋናው መውጣት ስለሆነ በዛ ልምምድ ውስጥ ልማድ እስኪሆን ድረስ ሁሌ ላይሆን ይችላል። ከሆነ ጊዜ በኋላ ዲሲፕሊኑን ልማዱን ካገኘ ነው ቀላል ነው አይደለም። ግን ደግሞ በጣም ጥሩ አማራጭ ደግሞ አለ። ምንድን ነው ናቹራል የሆነ አማራጭ እስኪ አብረታል በቃ እኔ አግብቻለሁ ምክርህም ተደማጭነት ይኖራል ከኛ ይልቅ ይሄ ጥሩ ውሳኔ። ለምንድን ነው ይሄኛውን ውሳኔ የሚወስኑ ሰዎች ብላ ያሰብኩ? አሁን ዋናው ነገር እኛ ይሄን ሁሉ ነገር ስናወራ አስፈላጊ አይደለም እያልን ነው። አስፈላጊ ነገር ግን አስፈላጊ ባልሆነ መንገድ አናደርግ። ለሰው ልጅ እንግዲህ ስሜት አብሮት ተሰጠ። ያ ፍላጎት አለ አብሮን የተቀመጠ። ያ ፍላጎት ባይኖርማ ማናችን ወደዚህ ምድር አንመጣም። ለምን ከባድ ነው። ሴት ልጅ ስትወልድ ምጡ ምናምን ስታስበው ገባት የመዋለድ ልትልክ ግን ፐርፐዝሊ እግዚአብሔር ያንን ጠንካራ ስሜት ልባችን ውስጥ አስቀምጧል። ግን ያንን ጠንካራ ስሜት በትክክለኛ ቦታ ለምሳሌ ከባድ ፈንጂ ጠላትን እኮ በትልቁ እኮ ይመታል። ግን ያንን ከባድ ፈንጂ ዲሲፕሊን ላልሆነ የ4 ዓመት ህፃን ልጅ ጋር ግን አሰጡ ቀለበቷን ነቀለ ማለት ያ ተስፋ ያለው ልጅ ወይም ደግሞ ቆንጆ ሲመላጫ ቢኖር ሲመላጫ ቆንጆ ያደርገናል። እንደዚህ ያሲዟል ሰውነታችን ፊታችን ላይ ያለውን ፀጉር ግን ለ2 ዓመት ህፃን አሰብ ትራንስፖርቴሽን መኪና እንዴት እንደሚጠቅም አስብ። መኪና ባይኖር ምድራችን ግን መንጃ ፈቃዱን ሲሰጡ አስተምረው አይተው this one is discipline መኪና ቢዝ ጥፋት ሳይሆን ይጠቅማል። ራሱ ድርጊቱም ይጠቅማል። መኪና ለ4 ዓመት ህፃን ልጅ አይሆንም ደግሞ ተምሮ ብቁ ሆኖ መንጃ ፈቃድ ለተሰጠው ሰው ደግሞ ጥቅም ልክ እንደዛ አንዱ ማግባት ትክክለኛ ቦታ ይሄንን ነገር ፍላጎታችንን የምንተከብበት ደስ ይላል። ኤንጆይ የሚደረግ ነገር ነው፣ መጥፎ ነገር አይደለም። እና ደግሞ በንጹህ ህሊና ነው፣ ታዝንበት ነገር የለም። የራስህ ከሆነ ዋንስ ፖዝ ጋር ነው ከአንድ ሰው ጋር ትክክለኛ ከሆነ ሰው ጋር ነው የምታደርገው። ውበቱ ይገለጣል። ውበት ደግሞ ብቻ ነው ፍሬም አለ፣ ቀላል ነገር አለ። ሰው ግንኙነት ውስጥ በዛ ነገር ውስጥ የሚወለድ ፍሬ አለ። እንቁ ልጆች እንደኔ እንዳንቺ እንዳንተ አይነት ሰዎች ይመጣሉ። ስለዚህ ማግባት መፍትሄ አይደለም። በደንብ ተስማምተናል። ሰዓቱን ግን እስኪሆን እንዲህ ስላልኩኝ ደግሞ ቶሎ ጮኛ ይዞ ወደ ማግባት ባልሆነ መንገድ ሰው ጋር ራሱን የቻለው ዲሲፕሊን አለው። እስከዛ ግን ታግሶ በቃ ጊዜ ወስዶ ወደዛ ነገር ግን መሄድ በጣም ስለሆነ ሌጋሊ ህጋዊ በሆነ መንገድ በመታወቂያ መጠቀም ይችላል። ብርቱ ውሳኔ መጨረሻ ላይ በቃ ማንም ሰው ሚስ ሊያደርገው የማይገባው ፖይንት ሰው ብዙ ሊመክርን ይችላል። 12 መንገዶች ማምረል ሊሆን ይችላል። ግን እነዛን መንገዶች ወስነን ካልጀመርናቸው
መስማት ብቻ ነው በቃ ልምድ የሌለው እውቀት አይባልም ልክ ነው ስለዚህ ሰማናል ብርቱ ውሳኔ ትንሽ ነገር ብርቱ ውሳኔ ድርጊትን ይጠይቃል ፍላጎትን ኮንፈርትን መንሳት ይጠይቃል ትምህርት ቤት ህፃናቶች ልጆች ሲላኩ ሞስትሊ እኔ ደስተኛ ነበር ትምህርት ቤት ህፃን እያላችሁ ጠዋት ተቀስቅሶ ይሄን 45 ደቂቃ ደስተኛ ነው እኔ ነበር ሞድ አስተማሪ ኮረቻ ወይ ሞድ ሰብጀክት ማለት ነው ይለያል እንጂ ጥሩ በጥሩ መንገድ አቴንሽን አትሰጥቶ ግን በተለይ እኔ በጣም መከስከሱ ምናምን እንደውም ለስራ ይሻላል ለስራው ልጅ ያለ በተለይ ደግሞ ፓሽኔት ሊሆንበት ስራ እሱ ደግሞ ትልቅ ቻሌንጅ ነው ግን ድሮ ህፃን እያለን ሳንፈልግ ከቤተሰቦቻችን ጋር መዋል እየፈለገን መጫወት እየፈለገን ምሳቅ አቋጥራ ማዘር ፋዘር ምሳቅ አቋጥሮ በጠዋት ተነስቶ ወደ ትምህርት ቤት ብሎ ዩኒፎርም አስለብሶ ታጥቦልሽ በሆነ ከረባት አድርገሽ ትልቅ ቦርሳ ተሸክመሽ ስትወጪ ስለፈለግሽው አይደለም ግን ምንድነው አስፈላጊ ስለሆነ የተማረ ሰው ሆኛለሽ ነገሮችን መፍታት ዲሲፕሊን ትምህርት ቤት ራሱ እኮ መጽሐፍ ሰጥቷችሁ በቃ ይሄን አጥናችሁ ቀላል ነው ለምን ሙሉ ቀን ዘምቱ ለምን ወንበሮች ዴስኮች ተገዝተው ቁጭ የሚሉት በቤቶቻችን ለምን አናጣና ኖ በትምህርት ቤት ውስጥ አንዱ የምንማረው ዲሲፕሊን ነው መቀመጥ 45 ደቂቃ ተቀመጫ ስለዚህ ሰው ትምህርት ቤት እንኳን ቁጭ ብሎ 45 ደቂቃ በቀን 7 ፔሪድ የሚማረው ለምንድነው ዲሲፕሊንን እንዲማረው እና ይሄ ግን ምናልባት እሱ ፈልጎ ቤተሰቦቹ ወስነውበት የነገውን አይተው ሊሆን ይችላል ስለዚህ እኛ በቃ በብርቱ ውሳኔ ነጋችንን አስበን ትንሽ እንኳን የሚጠቅመንን ከዛ ነገር ለማውጣት የሚረዳንን ነገር በአግባቡ ኃላፊነት እንደሚሰማው ሰው ለራሱ እንደሚያስብ ሰው ሆነ በቃ በእነዚህ ውሳኔዎች ግዴታ መቀጠል አለብን ማለት ነው አንድ ነገር ላውራና አያቴ ድሮ በልጅነቴ አጥሚት ሙቅ ያስኩና አለቅም አልኳት እና አሉ እሳት ምናምን ልጆች ይናፈሉ ልክ እንደዛ አለቅም አልኳትና አንስታ ጠባረገችብኝ እጄ ላይ ጠባሳ አለ ስቲልና ራሴ ላይ ከምደፋው ያን ነገር ደፋ ይችላል ነበርና አንስታ ጠባረገችብኝና ስቲል እጄ ላይ ምልክት አለ ዋው ለጊዜ ተኮስ ነገር እንዳትነቂ ትልቅ እንትን ነው እና አንዳንድ እንደዚህ አይነት ነገሮች ሙሉ ህይወታችንን ከሚያጠፉ እንደዛ ነው ፕሮሰሱ ራስን ወደ መጥላት ራስን ወደ ማጥፋት ምናምን ነው የሚሄደውና ስልካችንን ብንተው ቅድም እንዳልከው ማለት ነው ነገሮቻችንን ድብርት ሲሰማን ያን ነገር ምናደርግ ከሆነ ድብርታችንን ትተን መሮጥ በቃ ሆነ ራሳችንን ማሸነፍ እንድንችልና ትንሿ ጠባሳይ ትልቅ ነገር ነው ያዳነችሽ አዎ ልክ ነው እስካሁን ያሰብሽላል ድሮ ጠባሳለችና ህይወቴን ያተረፈችልኝ እና ህይወታችን ማትረፍ አለብን ጠባሳው እኮ ሳይው እስካሁን ይሰማኛል ግን ትልቁን ነገር ማስተዋል አለብን በህይወታችን እና ምናጣው የሚመስለን እንኳን ትልቅ ነገር ቢኖር ግን በማጣት ውስጥ ያለው ማግኘት ተመረን እናልፋለን ልክ ነው በጣም ድንቅ ነገር ነው ሌላው የመጨረሻው የምናነሳው ሐሳብ አሁን ያነሳናቸው ተግባራዊ ውሳኔዎች አሉ ምናደርጋቸው ተግባራዊ እንቅስቃሴዎች አሉ ከነዚህ መጨረሻ ላይ ማድረግ አለብን ብዬ ማስበው ሁልጊዜም ድግግሞሽ አይደለም የሚሰራው ላይፋችን ላይ አሁን ሰዎች እነዚህን ሁሉ አድርገው ወስነው መንፈሳዊ ተግባርም አድርገው ከዛ መጨረሻ ላይ ኢቭን ከዛ ነገር ወጥተው በወሩ በአመቱ ሊገቡ ይችላል አሁን መረሳት የሌለበት ነገር ይሄ ሊገቡ ይችላል ሰዎች ናቸው ምንም ሊደረግ አይችልም ትልቁ ነገር ብዬ ማስበው ተስፋ ለመቁረጥ ነው እስከሚሆን ድረስ ማድረግ ነገሮችን እስከማይሆኑ አይደለም ተስፋ እስከመቁረጥ አይደለም በቃ እኔ እንደዚህ ነኝ ብለው እስከመደምደም ሳይሆን እስከሚሆን ድረስ በላይፋቸው ላይ ያን ነገር ፈጽሞ የህይወታቸው አካል እስከሚያደርጉት ድረስ
ተስፋ አለመቁረጥ ወሳኝ ነገር ነው ብዬ አስባለሁ። ወሰኑ አይደለም በወሩ ሊገቡ ይችላል። ክፍተት ቦታ እየሰጠን አይደለም ኦብቪየስ መሮን እያወራን ስለሆነ፣ ነገር ግን ከገቡ እንኳን ተሳስተው ደክመው ከቁጥጥራቸው ውጭ ሆኖ እነዚህን ሁሉ ነገር አድርገው እንኳን ቢገቡ ድጋሚ ይሄኛውን መንገድ መጓዝ መወሰን፣ አቮይድ ማድረግ ያለባቸው ማስወገድ ያለባቸው ማስወገድ፣ እነዚህን ስቴፖች መቀጠል እስከሚሆን ድረስ ላይፍ እንደዛ አንዴ በቃ ምናምን ብለን የምንጨርሰው ሳይሆን ኢቨን ደግሞ ቢገቡ እወጣለሁ የሚል አይነት አመለካከት በዛ ውስጥ እንኳን ሆነው ለራሳቸው መንገድ ያለባቸው እንደምወጣ እርግጠኛ ነኝ የሚል አይነት ምልከታ ነው። ብዙ ሰው በነገር ውስጥ የሆነ እንደማይወጣ የመጨረሻ ላይፍ እንደሆነ የሚያስበው ግን እንደዛ ብሎ ነገር የለም። ማንኛውም ሰው የትም ነገር ውስጥ ሊገባ ይችላል፣ መውጣት ይችላል እና ለራሳቸው በፍጹም ሰዎች መንገድ የሌለባቸው ነገር እንደማይወጡ ቅድም መጀመሪያ ላይ የሚያነሳ ነው ስለሆነ እና ለራሳቸው ከራሳቸው ጋር የሚያወሩትን ነገር መገደብ፣ እኔ አልችልም በቃ እኔ እንደዚህ ነኝ ምናምን ማለት የለባቸው። እወጣለሁ፣ እችላለሁ እያደረጉት ሊሆን ይችላል እኮ ይሄ ውሸት ይመስላል ግን ውሸት አይደለም፣ እውነት ነው። እችላለሁ፣ እወጣለሁ፣ አደርገዋለሁ ሲሉ ውስጣቸው ኢነርጂ ያመነጫል፣ ውስጣቸው ይቆርጣል፣ ይወስናል እና እስከ መጨረሻው ድረስ ማድረግ እስከሚሆን ድረስ እስከምታሳኩት ድረስ ማድረግ በጣም ወሳኝ ነገር ነው ላይፍ ላይ እና ይህን ይመስላል የነበረን ፖድካስት። በጣም ጥሩ ውይይት እንደሆነ እናምናለን። ያላችሁን ሀሳብ ከዚህ በኋላ የምናወራባቸው ሀሳቦች ካሉ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ደግሞ ኮመንት ላይ እንድታስቀምጡልን መጋበዝ የምናስባቸው ሰዎች ስላሉ ለእነሱ ምን አይነት ጥያቄ እንጠይቅ የሚሉትን ሀሳቦች አስቀምጡልን። በዚህ ጉዳይ ላይ ደግሞ በዚህ ችግር ውስጥም በዚህ አይነት ስህተት ውስጥም ያለፈን ያለን ሰዎች ብንኖር ምንም የመጨረሻ ነገር አይደለም፣ በህይወት ላይ መውጣት ይቻላል። ለሱም ደግሞ እንዴት ከፖርኖግራፊ ሱስ መውጣት ይቻላል የሚለውን መጽሐፍ አለ። በየመደብሮቹ ላይ ታገኛላችሁ። ስክሪኑ ላይ እናስቀምጣለን፣ አድራሻ ዲስክሪፕሽን ላይ እናስቀምጣለን። እሱ ላይ እየደወላችሁ እዩንም ማግኘት ትችላላችሁ። ይሄን ምርጥ የሆነ መጽሐፍም ደግሞ ማግኘት ትችላላችሁ እና የራሳችሁ የግላችሁ አድርጉት። በጣም ህይወታችሁን የሚቀየር ሀሳቦች አሉት። አሁን ካነሳናቸው ያለፈ ጥናቶች የተደገፉ ናቸው። ይሄ መጽሐፍ ጥናቶች አሉበት፣ ተጠቀሙበት እና እናንተ ብቻ ላትሆኑ ትችላላችሁ፣ ጓደኞቻችሁ ሊኖሩ ይችላሉ በዚህ አይነት ህይወት ውስጥ ልምምድ ውስጥ እና መውጣት እንዲችሉ አግዟቸው፣ ግዙና ይሄንን እንደ ስጦታ አበርክቱላቸው። በጣም ደግሞ አልችልም ለምትሉ ደግሞ እዩ ምንድነው ጊፍት አዘጋጅቷል። በጣም አቅም ላጠራችሁ መግዛት ትችላላችሁ። ዋጋው ስንት ነው? መጨረሻው 100 ብር ብቻ ነው። አንድ ማኪያቶ የምንገዛበት ነው። ቆንጆ ኬክ የምንበላበት ነው። ለአንድ ቀን እንወስንና ህይወታችንን እንቀይር። በጣም ነው የምናመሰግነው ተጋባዣችን ስለሆንክ፣ ቤተሰብ ስለሆንክ፣ እንደዚህ አይነት እንቁ የሆነ ሀሳብ ስላነሳ እናከብራለን። በጣም እናመሰግናለን። መልካም ጊዜ